ዘፍጥረት ምዕራፍ 39 ቁጥር 1 ጀምሮ አንድ ሰው እናያለን። እንደገና ዮናስ ምዕራፍ 1 ቁጥር 1 ላይ ሁለት ነገሮች አንድ ላይ አድርገን ለዛሬው እንጨርስና ዮሐንስ መልእክት ላይ እቺ ነገር አለችና ወደ ህይወቱ ያስገባው ነገር መርገምና በረከት የሚሆናላቸው ነገሮች አሉ። አንዳንድ ጊዜ እዚህ ጋር ዮሴፍ ወደ ጲጠፋራ ቤት ሄዶ የተባረከበት ቦታ ነው ዘፍጥረት ምዕራፍ 39። እንደገና ዮናስ መርከቡ ውስጥ ገብቶ አደጋ ያመጣበት ቦታ ነው። በህይወታችሁ ላይ የምትጋብዙት ነገሮች ሁለት ነገር ያደርጋል፣ ያወጣሉም ያስገባሉም ማለት ነው። የፋሮንን ጀንደረባ የዘበኞቹ አለቃ የሚሆን የግብጽ ሰው ጲጥፋራ ወደ ግብጽ ካወረዱት ከእስማኤል እጅ ገዛው። ዮሴፍ አንደኛ የጽድቅ ሰው ነው፣ ሁለተኛ እግዚአብሔር ከሱ ጋር አብሮ ያለ ሰው ነው። በተፈጥሮ ዮሴፍ ማለት እግዚአብሔር አብሮ የተናገረለት ሰው ግን ወደ ውርደት የወረደ የመሰለው ወደ ክብር የወጣ ሰው ነው። ለዘር መንዘራቸው የተረፈ ሰው ነው። አንዳንድ ጊዜ በህይወታችሁ ላይ የምትጋብዙት ነገር በረከት ይሆናል፣ አንዳንድ ጊዜ መርገም ይሆናል ማለት ነው። በእነዚህ ሁለቱ ነገሮች ላይ ብዙ ሰዎች ተጠልፎ ዘመናቸው ላይ ዋጋ ይከፍላሉ። በጣም ገርሞ ዮሴፍ ጻድቅ ነው፣ እግዚአብሔርን የሚፈራ ሰው ነው። ወዴት ሄዳ? ወደ ጲጠፋራ ቤት ሄዳ። ልክ አጋጣሚ የዮሴፍን ታሪክ አጋጣሚ ሌላ ጊዜ ዘርዝሬ ስለምናገር ይሄ ሰውዮ በጣም የሚገርመው እግዚአብሔር ለህይወታችሁ የሚታመጣቸው ሰዎች አንዳንዱ አደጋ ይፈጥራሉ፣ አንዳንዱ በረከት ይፈጥራሉ ማለት ነው። ይህን ሁለቱን የምትቀበሉ ከሆነ ትመዛዘኑና ታያላችሁ። በረከት የሚመጣውን ትቀበሉና ታቆያለ፣ መርገምን የሚመጣው ነገር ደግሞ ያቆያችኋል ማለት ነው። ብዙ ጊዜ በረከት የሚዘገየው ፋይናንስ የሚዘገየው ድንቅ የሆነ ነገር የሚዘገይላችሁ ከሚታመጡ ሰዎች ናቸው። አንድ ጊዜ እሱ ዮሴፍ ልክ ወደ ግብጽ በወረደበት ጊዜ አንደኛ የጽድቅ ሰው ነው፣ ሁለተኛ ጲጠፋራ ቤት ላይ በዮሴፍ ምክንያት ተባርኳል። ለአንዳንድ ሰዎች ምክንያት ትባረካላችሁ፣ ለአንዳንድ ሰዎች ምክንያት ትረገማላችሁ ማለት ነው። ጎን ያለውን ሰው ቀበጣርኩና በአንዳንድ ሰዎች ምክንያት ትባረካለህ፣ በአንዳንድ ሰዎች ምክንያት በለው ትረገማለህ። እንዴት እንደዛ አልክ ስትለው ዮሴፍ ልክ ጲጠፋራ ቤት ሲሄድ ምክንያቱም የእግዚአብሔር ኪዳን እላው ላይ ስላለ ሰው አይኑሪ ኪዳን ይኑሪ። አሜን ላለ ሰው ቁልፍ ሰጥቻለሁ። አሜን ልባርክ። አሜን ላለ ሰው ሰጥቻለሁ። ልክ ዮሴፍ እንደገባ ጲጠፋራ ቤት በረከት በበረከት ሆነ። ቀጥሎ ምን አለ? እግዚአብሔርም ከዮሴፍ ጋር ነበር። እግዚአብሔር ጎን ያለው ሰው ቀበጣ አድርገው በእናትህ። አጋጣሚ አንዳንድ ጊዜ የሆነ ነገር ይዘናል፣ የሆነ ውጤት ይዘናል፣ የሆነ የቤት ጉዳይ ይዘናል። ጨበጣ አድርግና እግዚአብሔር ከዮሴፍ ጋር ነበረ በሉት። እግዚአብሔር ወይ ከኔ ጋር ነበረ ብለና አውጀው። እግዚአብሔር ከራሱ ጋር ያለ ሰው የትኛው ቦታ ሄዶ አያፍርም። ሰው አይኑሪ፣ እግዚአብሔር ይኑሪ። አሜን። ልክ ሰውየው ቀጥሎ ወረድ ብሎ ምን አለ? ስራውም የተከናወነለት ሰው ሆነ። ጎን ያለው ሰው ቀበጣ ነው። መከናወን ይሁንልህ በሉት። አሁን ተከናወነ። ዮናስ እግዚአብሔር ሳይልከው ተልኮ የሄደበት ጉዳይ ነው የምናየው እዛ። አሁን ዮሴፍ ተልኮ የሄደበት ሳይሆን ወንድሞቹ የሸጡበት ቦታ ነው። ጲጠፋራ ቤት ከሙስሊሞች እጅ ነው የገዛው። ግን ዮሴፍ እግሩ እንደገባ የተረፈረፈ በረከት ተባርኳል። አንዳንድ ጊዜ እግሮቻችሁ ይባርካል፣ አንዳንድ ጊዜ ደግሞ ህይወታችሁ የምትጋብዙት ነገር ይረግማችኋል ማለት ነው። ይህ በጣም አትኩራችሁ የሚታዩት ነገር ነው። የምትውሉበት ውሎ ራሱ ይባርካል ይረግማል ብላችሁ ማሰብ ጀምሩ። የምትፈልገው ሰው ካለ በህይወት የምትጋብዘውና ከህይወት የምታወጣው ሰው አለ። እዚህ ጋር ዮናስ የሚባል ሰው እናያለን። ዮናስ አጋጣሚ እግዚአብሔር ወደ ናናዌ ሂድ ብሎ የላከ ሰው ነው። እሱ ግን ወደ ታርሲስ ለመሄድ የተነሳ ሰው ነው። በጣም የሚገርመው በዮናስ ምክንያት በመርከብ ውስጥ ያለው ዕቃ በሙሉ ወደ ውሃ ውስጥ ተጥሎ አልቋል።
ወደ ተጥሎ አልቋል። ወደ መርከብ ውስጥ ከጨረሱ በኋላ እዚህ ጋር ዮናስ የለመና ነገር አለ። አሁን ሁሉ ነገር ጨርሰናል። ዕጣ ስንጣጣልም የማይሳሰት ስለሆነ በኔ ላይ ዕጣውን ጣሉና ባህር ውስጥ አስገቡኝ። ጣሉልኝ አለ። አጋጣሚ ኪዳን ያለ ሰው ኪዳን የሌለበት እግዚአብሔር ያለለከበት ቦታ የሚሄድ ሰው እግዚአብሔር ያለከበት ቦታ የምትሄድ ከሆነ ዋጋ ያስከፍልሃል።